ማሳያችሁ ፌስቡክ እና ሜሴንጀር የተለያዩ ፕራይቬሲን በተመለከተ ፕሮፋይል ብሎኪንግ እና ሜሴንጀር ላይ ደግሞ ኦንላይን መሆናችንን ሰው እንዳያውቅ ከፈለግን የት ማስተካከል እንዳለብን የማሳያችሁ ይሆናል ማለት ነው። ይሄ የኔ ፌስቡክ አካውንት ነው። ስለዚህ ይሄንን የፌስቡክ ፕሮፋይል ሌላ ሰው እንዳያየው ከፈለኩ እንዴት ማስተካከል እንዳለብኝ አሁን አሳያቸዋለሁ ማለት ነው። ኦኬ አሁን የኔ ይታያል። ወደታች ስወርድ ሁሉም ፖስት የማደርጋቸው ነገሮች ይታያሉ። ግን ይህ እንዳይታይ መቆለፍ ከፈለኩኝ ማስተካከል ያለብኝ መጀመሪያ እነዚህን 3 ነጠብጣብ እንነካለን። ኦኬ እዛ እንደዚህ አይነት ኦፕሽኖች ይመጣሉ። ሎግ አውት አለ፣ ሜሴንጀር፣ ዋትስአፕ የተለያዩ ነገሮች አሉ። እዚህ ቋንቋ ዳርክ ሞድ ይላል። እዚህ ኦርደር እና ፔመንት የተለያዩ እቃዎችን ኦንላይን ለመግዛት የተለያዩ አማራጮች አሉ። እኛም ፕሮፋይላችንን ብሎክ ለማድረግ ቀጥታ የምንሄደው ሴቲንግ ነው። እሺ አሁን እዚህ ጋር ስንመጣ የተለያዩ ሴቲንጎች አሉ። እዚህ ፐርሰናል ዲቴይል፣ ፓስወርድ እና ሴኩሪቲ ለመቀየር፣ ፐርሰናል ዲቴይል ካለ ደግሞ ስም ለመቀየር የፌስቡክ ስማችንን፣ ሌላ ደግሞ ፕራይቬሲ ቼክአፕ ፋሚሊ ይላል። እኛ የምንፈልገው ፕሮፋይል ብሎኪንግ ስለሆነ ወደ ታች ስንወርድ እዚህ ጋር አሁን አክሰሲቢሊቲ፣ ኖቲፊኬሽን፣ ሪአክሽን፣ ላንጉጅ ኤንድ ሪሊጅን ቋንቋና ያለንበትን ቦታ ለመቀየር ሌላ ደግሞ እዚህ ጋር ፕሮፋይል ሎኪንግን አገኘተናል። እዚህ ፕሮፋይል ዲቴይላችንን የትምህርት ደረጃ ከየት እንደመጣን መቼ ፌስቡክን ጆይን እንዳደረግን ለመቆለፍ ከሆነ ፕሮፋይል ዲቴይል የሚለውን እንገባለን እና ደግሞ እነዚህ ሌሎች ነገሮች አሉ። እስኪ እነዚህን በኋላ አስረዳቸዋለሁ። አሁን ፕሮፋይል ሎኪንግን ታብ እናደርግ። ኦኬ አሁን እኔ ታብ ሳደርገው ወደዚያ መጥቶኛል። ስለዚህ ፕሮፋይሌን ሰው እንዳያየው ለመቆለፍ ከፈለኩኝ ይሄንን ሎክ የሚለውን አንድ ጊዜ እንጫናለን። ሎክ ዩር ፕሮፋይል። ዩ ሎክድ ዩር ፕሮፋይል፣ ፕሮፋይልሽን ቆልፈሻል ይላል። ኦኬ እንላለን ማለት ነው። ኦኬ እና በዚህ መልኩ ሎክ ሆኗል ማለት ነው። ይሄ ለኔ ቪዚብል ነው፣ ለኔ ይታያል። ለሌላ ሰው ግን ሎክ ሆኖ ነው የሚመጣለት ማለት ነው። ይሄ እንደዚህ ሆነው ለኔ መታየት ስላለበት ነው። ለሌላ ሰው ግን ፕሮፋይል ሎክድ የሚል ይመጣለታል ማለት ነው። ሌላ እዚህ ጋር እዚሁ ከሴቲንግ ሳንወጣ የማሳያችሁ አንድ ነገር አለ። ይሄም ፍሬንድ ሪኩዌስት ማናቸውም ሰው መላክ ይችላል። ያን ደግሞ ማስተካከል ትችላላችሁ። ለምሳሌ የታለ መስላችሁ ፎሎወር ኤንድ ፐብሊክ ኮመንት፣ ፕሮፋይል ታጊንግ፣ ብሎኪንግ። ይሄ ብሎክ ለማድረግ ነው። ፌስቡክ ላይ ሰዎችን ብሎክ ለማድረግ ይሆናል ማለት ነው። ሌላ ደግሞ ፔይመንት፣ ፌስቡክ ላይ የምንፖስታቸው ነገሮች ሰው ከወደዳቸው እና ከታዩልን ፌስቡክ ይከፍለናል ማለት ነው። ሌላ ደግሞ ፕሮፋይል ኤንድ ታጊንግ፣ ፌስቡክ ላይ የተለያዩ ነገሮችን ፖስት ሲያደርጉ ጓደኞቻችን እንዴት ነው ታግ የሚያደርጉን የሚለውን ለማስተካከል እዚህ ጋር ነው ማለት ነው። who can post on your profile ይላል። በአንተ ፕሮፋይል ፖስት የሚያደርጉት እነማን ናቸው? ጓደኞች በአንተ ፕሮፋይል ለምሳሌ ሃይ እንዴት ነህ ጠፋህ ምናምን የሚል ሜሴጅ ወይም ፌስቡክ ስንከፍት የተመዘገበውን ልደታችን አለ አይደለ? ፌስቡክ ዛሬ ልደት ነው ብሎ ያስታውሰናል። ምናልባትም የፌስቡክ ጓደኛችን ለፌስቡክ ጓደኛችንም ኖቲፊኬሽን ይደርሰዋል። ዛሬ ከሌ ልደት ነውና የሆነ ነገር ጻፍለት የሚል ይደርሰናል ኖቲፊኬሽን ላይ። ስለዚህ ያ ፍሬንድ መጥቶ በአንተ ፕሮፋይል ሃፒ በርዝዴይ ብሎ ፖስት ሊያደርግ ይችላል። ያ እንዲሆን ካልፈለጋችሁ ኦንሊ ሚ የሚለውን ማብራት ይኖርባችኋል ማለት ነው። ኦንሊ ሚ የሚለውን ካበራችሁ በእናንተ ፕሮፋይል ማንም ሰው ፖስት አያደርግም ማለት ነው። ይህን ወደ ነበረበት ልመልሰው። ሴቭ ብየዋለሁኝ። ሌላ ደግሞ ወደታች እስኪ ፍሬንድ ሪኩዌስት መላክ የሚችለው ማን ነው? ፎሎወሮቻችንን እንዴት ነው ማየት የምንችለው? የተለያዩ ነገሮችን እዚህ ጋር ገብተን ማስተካከል እንችላለን። ለምሳሌ ፎሎወርስ ኤንድ ፐብሊክ ኮንተንት የሚለውን ስንነካው እዚህ ጋር who can follow me
ማን ነው ፎሎ የሚያደርገኝ ፌስቡክ ላይ? ይህንን ታብ ስናደርግ እኔ ፐብሊክ የሚለውን ማናቸውም ሰው ፌስቡክ ላይ ፎሎ ማድረግ ይችላል የሚለውን ነው የተጠቀምኩት። እናንተ ደግሞ ከጓደኞቻችሁ ውጭ ሌላ ሰው ፌስቡክ ላይ ፎሎ እንዲያደርጋችሁ ካልፈለጋችሁ ፍሬንድስ የሚለውን ታበሩለታላችሁ ማለት ነው። እኔ ግን ሁሉም ሰው ፎሎ ቢያደርገኝና ምንም ችግር የለውም። ስለዚህ ፐብሊክ የሚለውን የመመርጥለት ይሆናል ማለት ነው ለኔ። እናንተ ግን ሰው ፎሎ እንዳያደርጋችሁ ከፌስቡክ ጓደኞቻችሁ ውጭ ሌላ ሰው ፎሎ እንዳያደርጋችሁ ከፈለጋችሁ ፍሬንድስ የሚለውን ከመረጣችሁ በኋላ ሴቭ ትሉታላችሁ። ሌላ ደግሞ ሁ ካን ፎሎ የሚለውን ፍሬንድስ ብለን አስተካክለናል። ሌላ ሁ ካን ሲ ዩር ፎሎወር ኦን ዩር ታይም ላይን፣ ስንት የፌስቡክ ፎሎወር እንዳላችሁ ማን ነው ማየት የሚችለው ይላል። እዚህ ጋር ያስመርጠናል። የፌስቡክ ጓደኞቻችን ናቸው ሁሉም ሰው ሁሉም የፌስቡክ ተጠቃሚ ወይስ አንተ ራስህ የሚል የተለያዩ ምርጫዎች አሉት። እኔ ግን ሁሉም የፌስቡክ ተጠቃሚ ስንት የፌስቡክ ፎሎወር እንዳለኝ ቢያውቀው ምንም ችግር የለውም። ለዛ ነው ፐብሊክ የሚለውን የመረጥኩለት። እናንተ የፈለጋችሁትን መምረጥ ትችላላችሁ። ሌላ ደግሞ እናንተ ፖስት በምታደርጓቸው ነገሮች ኮመንት መጻፍ የሚችለው ማን ነው ይላል እዚህ ጋር ጥያቄ። who can't comment on your public posts? እኔ ፐብሊክ ነው ያልኩትኝ። እናንተ የተለያዩ ልጣፎችን በምትለጥፉበት ጊዜ ፎቶ ሊሆን ይችላል፣ ጥቅስ ሊሆን ይችላል፣ ቪዲዮ ሊሆን ይችላል። ኮመንት መጻፍ የሚችለው ማን ነው ይላል። እዚህ ጋር ታብ እናደርጋለን። እዚህ ጋር አሁንም ፐብሊክ ሲባል ማናቸውም የፌስቡክ ተጠቃሚ ነው። ፍሬንድስ ካለ ደግሞ የፌስቡክ ጓደኞቻችሁ ናቸው። ፍሬንድስ ኦፍ ፍሬንድስ ካለ የፌስቡክ ጓደኞቻችሁ ጓደኛ ናቸው ማለት ነው። ፍሬንድስ ካለ ደግሞ የፌስቡክ ጓደኞቻችሁ ናቸው። ስለዚህ እናንተ በዚህ መንገድ ካስተካከላችሁ በኋላ የምትፈልጉትን ሴቭ የሚለውን ትመርጡለታላችሁ። እኔ ግን ፐብሊክ ስለሆነ የምፈልገው በዚህ መንገድ ሴቭ እለዋለሁ ማለት ነው። ሌላ ደግሞ ፐብሊክ ፕሮፋይል ኢንፎ ይላል። ፐብሊክ ፕሮፋይል ኢንፎ ማለት ፌስቡክ ፕሮፋይላችን መጀመሪያ ላይ ያለው የልደት ቀን፣ ፌስቡክ ጆይን ያደረግንበት ጊዜ፣ የትውልድ ቦታ፣ አሁን የምንኖርበት ቦታ፣ የተማርንበት ትምህርት ቤት፣ የትዳር ሁኔታ፣ ሲንግል፣ ሜሪድ፣ የተለያዩ አማራጮች አሉ። እነዚህን ኢንፎርሜሽኖች የጻፍንበት ወይም ኢዲት ያደረግንበት ቦታ ነው እንግዲህ ፐብሊክ ፕሮፋይል ኢንፎ የሚባለው። ስለዚህ ፐብሊክ ፕሮፋይል ኢንፎ ማን ነው ሊያዩ የሚችለው ይላል። እዚህ ጋር እስኪ እንምረጥ። ፍሬንድስ የሚል መርጬለታለሁኝ። ስለዚህ ሁሉም ጓደኞቼ ያንን ያዩታል ማለት ነው። እና ለዛሬ ይህንን ይመስላል። በመቀጠል አንድ የማሳያችሁ ነገር ምንድን ነው፣ ሜሴንጀር ላይ ኦንላይን መሆናችንን ሰው እንዲያውቅብን ካልፈለግን እንዴት ነው ሎክ ማድረግ የምንችለው? ስለዚህ አንዳንድ ሰዎች እንዴ ሜሴንጀር ላይ ኦንላይን አይችሽ ለምን ቴክስት አትመልሽም? ለምን ቴክስት አትመልስም? ምናምን የሚል ሰጥ አገባ ውስጥ እንትን የሚሉ አሉ። ግን እናንተ ኦንላይን መሆናችሁን ሰው እንዳያውቅባችሁ ከፈለጋችሁ ማለት ነው እንዴት አድርጋችሁ ማስተካከል እንዳለባችሁ አሁን አሳያችኋለሁ። ቀጥታ እዚህ ሜሴንጀር እንገባለን። ኦኬ ይሄ የኔ ሜሴንጀር ነው። ስለዚህ አሁን እነዚህ ሰዎች ኦንላይን ናቸው፣ የግሪን ምልክት የሚታይበት ኦንላይን ናቸው ማለት ነው። ስለዚህ እኔ ደግሞ ኦንላይን ስለማያቸው እነሱም እኔን ኦንላይን መሆኔን እያዩ ነው ማለት ነው። ስለዚህ እኔ ኦንላይን መሆኔን ለመደበቅ የማደርገው ነገር መጀመሪያ እነዚህን 3 ነጠብጣብ ነካለሁ። ከዛ እዚች ጋር የሴቲንግ ምልክት አለች። ይሄ ቻት ይላል። ይሄ የምናወራበት የምንጻጻፍበት ነው። ማርኬት ፕሌስ ይሄ ኦንላይን ግብይት ነው። ሜሴጅ ሪኩዌስት አንዳንድ ሰዎች የፌስቡክ ጓደኞቻችን ሳይሆኑ ቀጥታ ሜሴንጀር ላይ ይገቡና ሀይ ምናምን የሚሉን ሰዎች ሜሴጅ የሚያስቀምጡ ሰዎች ሜሴጅ ሪኩዌስት ነው። ሌሎችም ነገሮች አሉት። እናንተ አንብቡት። ብቻ ኦንላይን መሆናችንን ለመደበቅ በቀጣይ የምንነካው የሴቲንግ መተግበሪያውን እንነካለን። ከዛ እነዚህ የፌስቡክ ስሜ ነው። ወደታችን ወርድና አክቲቭ ስታተስ ይላል። እንደምታዩት አክቲቭ ስታተስ የሚለውን አንዴ ታብ እናደርገዋለን። አሁን ይሄ ኦን ነው ያለው። ኦን ሆነ ማለት ኦንላይን የሆኑ ሰዎችን ማየት እንችላለን። እነሱም እኛ ኦንላይን መሆናችንን እያዩ ነው ማለት ነው። እኛ ግን ኦፍ ማድረግ ስለፈለግን አንድ ጊዜ ይህን ታብ እናደርገዋለን። ይኸው እዚህ ጋር ሾው ዌን ዩ አር አክቲቭ፣ አክቲቭ ስትሆኚ ወይም ሜሴንጀር ላይ ኦንላይን ስትገቢ እየታየ ነው ይላል። እኛ እንዳይታይ ይችን አንድ ጊዜ ታብ በማድረግ እናጠፋታለን ማለት ነው። እዚህ ጋር ከማጥፋታችን በፊት የሆነ ያማርጠናል። አንቲል አይ ቼንጅ ኢት እስከምቀይረው ድረስ ለአንድ ሰዓት ፎር 1 አወር ለአንድ ሰዓት ያክል ከኦንላይን መሆኔን ሰው እንዳያቀብኝ
ከሆነ ፎር 1 አወር የሚለውን ለ8 ሰዓት እስከ 8 ሰዓት ከምሽቱ በኢትዮጵያ 2 ሰዓት ማለት ነው። በነገራችን ላይ ከስተም የሚል አማራጭ አለ። ከስተም የሚለውን ስንነካው እንደዚህ ቃል ነው የሚጽፍልን የሚያመጣልን። ስለዚህ እናንተ የፈለጋችሁትን ቃል እስከዚህን ቀን ድረስ ኦንላይን መሆኔን ሰው እንዳያቀብኝ የሚለው እዚህ ትጽፉለታላችሁ ማለት ነው። እኔ ግን አንቲል አይ ቼንጅ ኢት የሚለው ነው የተመቸኝ። አንቲል አይ ቼንጅ ኢት እስከምቀይረው ድረስ በቃ እኔ መጥቼ እስካላበራሁት ድረስ ኦንላይን መሆኔን ሰው አያየውም። ስለዚህ ይህንን ሴቭ አደርገዋለሁ ማለት ነው። እስኪ አሁን እንመለስ። ይሄው አክቲቭ ስታተስ ኦፍ አደረግነው። ይሄው አሁን ቅድም ላይ ኦንላይን ሆነው የነበሩት ሰዎች የግሪን የአረንጓዴ ምልክት ይታይ ነበረ። አሁን ግን እነሱ ኦንላይን መሆናቸውና አለመሆናቸውን ምንም የሚያሳይ ነገር የለም። እኔም ኦንላይን እንዳላደለሁኝ ያው በመተግበሪያውን በመጠቀም ኦፍ አድርገነዋል ማለት ነው። ክቡራን ተመልካቾች እናንተም እንደዚህ አድርጋችሁ